ሰላም እንዴት ናችሁ? ውድ የተግባር ታይምስ ሚዲያ ተከታታዮች፣ ወቅታዊና እጅግ አሳሳቢ የሆኑ በዓለም የተሰሙ መረጃዎችን እነሆ ይዤላችሁ ቀርቤያለሁ። በመካከለኛው ምስራቅ በአሜሪካ፣ እስራኤል እና በኢራን መካከል የተከሰተው ግጭት ዓለምን ወደ ከፍተኛ የኢኮኖሚና የጸጥታ ቀውስ ውስጥ ከቷታል። 1900 መርከቦች መሄጃ አጥተው ቆመዋል። ፊሊፒንስ የአስቸኳይ ጊዜ አዋጅ አውጃለች። ፕሬዝዳንት ትራምፕ ደግሞ አዲስ ቀነ ገደብ አስቀምጠዋል። በሩሲያና በሁቲዎች ዘንድም አዲስ መረጃ ተሰምቷል። ዝርዝሩን ይዘን ቀርበናል። በመጨረሻም በጥንቃቄ መልእክት ዜናችን እናጠናቀቃለን። አብራችሁ ይቆዩ። ከየካቲት 21 2018 ዓ.ም ጀምሮ በኢራን ላይ የተሰነዘረውን ጥቃት ተከትሎ ቴሄራን ወሳኝ የሆነውን የሆርሙዝ ሰርጥ በከፊል ዘግታለች። በአሁኑ ሰዓት ወደ 1900 የሚጠጉ ግዙፍ የነዳጅ የኬሚካልና የንግድ ዕቃዎች የጫኑ መርከቦች በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆመዋል። ኢራን ከጥቃት አድራሾቹ ጋር ንክኪ ያላቸው መርከቦች አያልፉም ማለቷ የዓለምን የነዳጅ አቅርቦት 20 በመቶ አደጋ ላይ ጥሎታል። አናዱሉ የዜና ወኪል እንደዘገበው ይህ እገታ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ንረት እያስከተለ ይገኛል። ቀውሱ አህጉራትን መሻገር ጀምሯል። ፊሊፒንስ በነዳጅ እጥረት ምክንያት ብሔራዊ የኢነርጂ አስቸኳይ ጊዜ አዋጅ ያወጀች የመጀመሪያዋ ሀገር ሆናለች። ኢቢሲ ኒውስ እንደዘገበው የኤስያ ሀገራት በመካከለኛው ምስራቅ ነዳጅ ላይ ያላቸውን ጥገኝነት ከፍተኛ በመሆኑ የኢንሹራንስ ዋጋ መጨመርና የመርከቦች መታገድ ብሔራዊ ስጋት ፈጥሮባቸዋል። አዋጁ የፊሊፒንስ መንግስት የነዳጅ ፍጆታ እንዲቀንስና ዋጋ እንዲቆጣጠር ተጨማሪ ስልጣን ሰጥቶታል። ሌሎች የእስያ ሀገራትም ተመሳሳይ እርምጃ ሊወስዱ እንደሚችሉ ይጠበቃል። ወደ ዋሽንግተን ስናመራ ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎች ላይ ሊሰነዝሩ የነበረውን ጥቃት ለተጨማሪ 10 ቀናት ማራዘማቸውን አስታውቀዋል። በትሩዝ ሶሻል ባሰፈሩት መልእክት ማራዘሚያው የተደረገው በኢራን መንግስት ጥያቄ መሆኑንና ንግግሮች በጥሩ ሁኔታ ላይ መሆናቸውን ገልጸዋል። ይሁን እንጂ ፔንታጎን የኢራን የነዳጅ ማዕከል የሆነችውን ሃርግ ደሴትን በምድር ጦር ለመያዝ እያሰበ መሆኑ ተሰምቷል። ደሴቷ የኢራን 90% የነዳጅ ኤክስፖርት የሚወጣባት በመሆኗ እሷን መቆጣጠር ቴሄራንን ሙሉ በሙሉ ማንበርከክ እንደሆነ ይታመናል። ለምንድን ነው ኢራን በወታደራዊ ኃይል መቆጣጠር አስቸጋሪ የሆነው? ምክንያቱም ጂኦግራፊ ነው ተብሎ ይታሰባል። የሆርሙዝ ሰርጥ በጣም ጠባብ ከመሆኑ የተነሳ ኢራን በቀላሉ በፈንጂዎችና በድሮኖች መዝጋት ትችላለች። አሜሪካ ኦፕሬሽን ኤፒክ ፉሪ በሚል በጂኤአርሲ ድሮን ጀልባዎች ብትጠቀምም ኢራን ያሏት ስልታዊ ደሴቶችና ረጅም የባህር ዳርቻዎች ለሽምቅ ውጊያ ምቹ ናቸው። ይህ ለትላልቅ የአሜሪካ የጦር መርከቦች ከፍተኛ ስጋት ሆኗል። በሌላ ዜና ሁቲዎች በቀይ ባህር በኩል ኢራን ላይ ጥቃት ከተፈጸመ ጦርነቱን እንደሚቀላቀሉ ዛቱ። በየመን የሚንቀሳቀሱትና በኢራን ይደገፋሉ የሚባሉት የሁቲ ኃይሎች በጦርነቱ ተጨማሪ ሀገራት ከአሜሪካና ከእስራኤል ጎን ከተሰለፉ ወይም ቀይ ባህር በኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ ወደ ጦርነቱ እንደሚገቡ አስጠንቅቀዋል። ወደ ጦርነቱ በቀጥታ ለመግባት ቃታው ጣታችን ላይ ነው፣ ቃታውን እንስበዋለን ብለዋል። ሩሲያ ከመጋቢት 23 ጀምሮ የነዳጅ ኤክስፖርት ልታግድ ነው። የሩሲያ መንግስት በመካከለኛው ምስራቅ ባለው ጦርነት ሳቢያ በዓለም አቀፍ የነዳጅ ገበያ ላይ የሚታየውን የዋጋ መለዋወጥ ለመቋቋም ከመጋቢት 23 ቀን 2018 ጀምሮ የቤንዚን የውጭ ኤክስፖርት ለማገድ መወሰኑን አስታውቋል። የሀገሪቱ ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ የኢነርጂ ሚኒስትር እገዳውን የሚጥል ረቂቅ ውሳኔ እንዲያዘጋጅ ትዕዛዝ የሰጡ ሲሆን እገዳው እስከ ሐምሌ 24 ቀን 2018 ድረስ እንደሚቆይ የሩሲያ መንግስታዊ የዜና ወኪል ታስ ዘግቧል። ሩሲያ ይህን እርምጃ የወሰደችው የሀገር ውስጥ የነዳጅ አቅርቦትን ለማረጋጋትና የዋጋ ንረትን ለመቆጣጠር ነው ተብሏል። ወደ ሀገራችን ስንመጣ በኦሮሚያ ክልል ምስራቅ ሸዋ ዞን ታጣቂዎች ባደረሱት ጥቃት የመተሐራ ስኳር ፋብሪካ ሰራተኞችንና ሌሎችን ጨምሮ በ2 ቀናት ብቻ 9 ሰዎች ሲገደሉ ሌሎች መጎዳታቸውን የፋብሪካው ሰራተኞችና ነዋሪዎች ለቲክቫህ ኢትዮጵያ ገልጸዋል። ጉዳዩን ያጣራ አንድ የአካባቢው ነዋሪ ለቲክቫህ በሰጠው ማብራሪያ የፋብሪካው ሰራተኞች በታጣቂዎች የተገደሉት መጋቢት 14 ቀን 2018 መሆኑን ገልጾ
አንድ የፋብሪካውን አመራር ለማጥቃት ሄደው ነው 7ቱን አጃቢዎች የገደሏቸው ብሏል። ጥቃት አድራሾቹ መሬታችን ተወስዷል የሚል ጥያቄ እንዳላቸውም ገልጿል። ጥቃቱ የደረሰው ጮሬ በሚባለው የፋብሪካው ካምፕ መሆኑን ያስረዳው ነዋሪው ሟቾቹ የስኳር ፋብሪካው የጥበቃ ሰራተኞች ናቸው። ታጣቂዎቹ ድንገት መጥተው ተኩስ ፈጽመውባቸው ወዲያው ነው ጫካ የሚገቡት ሲልም ተናግሯል። ከዚሁ ጋር በተያያዘ አንድ የከባድ መኪና ሹፌርና ረዳትም ተገድለው ተገኝተዋል። የሰዎች መታገት የተለመደ ሆኗል። የጸጥታ አካላት ግን አሉ፣ ግን እያዩ እንዳላዩ ነው የሚሆኑት እያለው ነዋሪው ነው። በመጨረሻም አንድ ወቅታዊ የጥንቃቄ መልእክት አለን። በሀገራችን ካለው የኑሮ ውድነትና የውጭ ሀገር ጉዞ ፍላጎት ጋር ተያይዞ ውጭ ሀገር እንልካለን የሚሉ አጭበርባሪዎች በማህበራዊ ሚዲያ እንደ አሸን ፈልተዋል። የንግድ ፈቃድ ስላላቸው ወይም ታዋቂ ሰዎች ስለሰሩላቸው ብቻ አትመኑ፣ በባንክም ሆነ በእጅ ምንም አይነት ክፍያ አስቀድመው አይፈጽሙ ተብሏል። ዋና ፓስፖርትዎን አሳልፈው አይስጡ፣ ፎቶኮፒ ብቻ ይበቃል። ማንኛውንም እርምጃ ከመውሰዶ በፊት በስራና ክህሎት ሚኒስቴር በኩል የድርጅቱን ህጋዊነት ማረጋገጡን እንዳይዘነጉ ተጠቁሟል። የመካከለኛው ምስራቅ ውጥረት ወዴት ያመራ ይሆን? ትራምፕ የሰጡት የ10 ቀን ገደብ ሰላምን ያመጣ ይሆን ወይስ የከፋ ጦርነት? የዓለም የነዳጅ ዋጋስ ወዴት ያመራል? ተከታታይ መረጃዎችን በየጊዜው ይዘንላችሁ እንቀርባለን። እስከዚያው በሰላም ቆዩልን። ዜናውን ለማጠናከር ቢቢሲ፣ ሲኤንኤን፣ አልጀዚራ፣ ሮይተርስ እና ቲክቫህ ኢትዮጵያን ተጠቅመናል።